ማማናል በደንብ ተስማምተሻል። ስለዚህ ነገ እጠብቅሻለሁ ማለት ነው። እሺ ግን ደግሞ ቅድም የነገርኩሽን ደግሞ ሀሳብ አስቢበት። ዝም ብለሽ አእምሮሽ ላይ ባዶ ነው አንዱ ክፍል ፍራሽ ብቻ ነው ያለበት እና ሲጠጋ ቃለ ማንሳት ነው አለ ያገሬ ሰው። አይ አረ እቴትዬን ምንም ቃል አነሳ ምንም ያው ረድ አድርጉኝ ምንም ማለት ነው። ይቅርብኝ ምንም አልነካም ቢዮ ካልፈቀርሽ አልነካም። ምን ማለት ምንም አይነት ዕቃ ማለት ነው። የትኛውንም ዕቃ አልፈልግም። አይ ይቅርብኝ። አይም ካልሽም ያው መብትሽ ነው። ግን ደግሞ በዓል ላይ ይበላል ይጠጣል ጾምም ይፈታል ምናምን እና እኔ ደግሞ እስቲል ነው ከብዙ ነገር የጾምኩ ሰው ነኝ እና ጾም አታስፈችኝ። በምግብ ነው ያልኩት፣ በሌላ ነገር አልወጣኝም እኮ። እንዴ ምን አስደነገጥሽ? በምግብ አታስፈችኝ ማለት እኮ እንፈታለን። ምን ችግር አለ? ጾም ትፈታለህ። ምን ነው? አይ በልቧ የሆነ ደስተኛ የሆነ ስሜት እየተሰማሽ ነው። የደስታ ታውቃለህ። ግን ወሬዎች ምንድነው የምታወራው? አንተ ከማን ጋር ነው የምትለው? ተበላሽታል በፈጣሪ እንዴ ምን ነው በላሽው? አረ እንዴ እኔ በዚህ ልክማ እንደሚደብርሽ እንደሚያዝናናሽ ባቅ ኖሮ እንዴ ከዚህ በፊት ስንት ነገር አልነግርሽ ነበር እንዴ? ምን ትነግረኝ ነበር? አዎ እሺ። አሁን ለማንኛውም ስልክሽን ካሜራማን ይዞልሽ ይመጣል። ቀድመሽኝ በትይዚ ደስ ይለኛል። ስልኬን አምኜ እኮ ሰጥሻለሁ እኮ ስልኬን እንዴ ካሜራማኑ አንቺ ነሽ አይደል? ይዘሽ መጣሽ። ስለዚህ ይዞልሽ ይመጣል እና በዚህ በኩል እዚህ ቻው እንዴ ስልኬን ፈልጓለሁ እኮ አመጣለሁ እኮ ዙሪ በቃ አመጣልሻለሁ። የመንግስት እሺ ሂጂ በቃ ሂጂ አይደለም የምር ምንም ነገር አይደለም። እንዴ አፍረሽ ነው እንዴ? ቻው ቤተሰብ አምጣው እንዴ አፍረሽ ነው? አይ የምር ነገር የሌለ ነው ያማረው። ስልኬን ስጠኝና ልሂድ። ምንድነው? እሺ ስልኬን ስጠኝ። ሰጥሻለሁ ሂጂ። የምር ችግር የለውም። እሺ ወደዛ ዞር እንሄዳለን። በእናትህ ወደዛ ዞር። አንተ ሰውዬ አታሳፍረኝ። አዲስ ነገር እኮ የለም ባልሽ ነበርኩ አይደል እንዴ? ነበር ካይኖ ግን ልሂድበት። አታሳፍረኝ። አዲስ የመጣ ነገር አለ ወይ አባቴ? እሺ ለገና ስጦታ ነው። ነገ ስልስታችሁ ትመጣላችሁ። እኔ ግን አላገኘሁኝም። እሺ እኔ አባት ችግር የለውም። ያው በቃ እነሱ ሰጥተውኛል። እሺ ሂዱ ተጫወቱ። እዚህ ጋር እናንተን የማይመጥን ነገር እያወራን ነው። የግና ስል ነገ እሺ ነገ በዚህ የግና ስል ሰርችልስ ነገ ስላችሁ ጠብቁን። ለነሱ አይሆንም የምናወራው ወሬና እንደዛ ነው። እሺ ሲያምሩ እኔ ምን ሂጂ አይ ያሳቀከኝ እንዴ? ወደዛ ዙር። እኔ ምን አዲስ ነገር ኖሮ ነው? ወደዛ ዙር። እሺ የግል መንግስት ይሄ ነው። እሰይ አለለ